car, care, bit and bite። እነዚህን አጫጭር የሆኑ ቃሎች አንብበን ከጨረስን በኋላ እንግሊዘኛ ማንበብና መጻፍ እችላለሁ ስንል then here it comes። ለኤኢአይኦዩ ሾርት እና ሎንግ ቫውል ሳውንድ አንብበን አውቀን ጨረስን ካለን በኋላ እነዚህን ረጃጅም ቃሎች ለማንበብ ደግሞ ስንሞክር ሌላ ትልቅ የሆነ ቻሌንጅ ይሆናል ማለት ነው። ዛሬ ግን ከዚህ በኋላ ሀሳብና ጭንቀት እንዳይሆንባችሁ እንዴት አድርገን ረጃጅም የሆኑ ቃሎችን ማንበብ እንደምንችል የሚጠቁሙ 4 በጣም መሰረታዊ የሆኑ ቁልፎችን ልነግራችሁ የመጣሁት ማለት ነው። ስለዚህ ከኔ ጋር ቆዩ። እስከ መጨረሻው ድረስ ያሉትን ስቴፖች በደንብ ከተከታተላችሁ አጫጭር ቃሎችን ብቻ አይደለም ከዚህ በኋላ የትኛውንም የእንግሊዝኛ ቃል ለማንበብ የምትቸገሩበት ምንም ምክንያት አይኖርም ማለት ነው። ስለዚህ 1 ብለን እስከ 4ኛ ድረስ እንሄዳለን። እናንተ ብቻ የትም እንዳትሄዱ። ቃሎች ብዙ የሆነ ቫውል እና ኮንሶናንት ሌተሮች ሲይዙ ምንም ሊያስፈራሯቸው አይገባም። ምክንያቱም ምንም እንኳን ቃሉ ረጅም ቢመስልም ግን የአጫጭር ድምጾች ስብስብ ስለሚሆን ማለት ነው። ስለዚህ አንደኛ ማወቅ ያለብን ረጅም ቃሎችን ለማንበብ ምን ይሆናል? ቃሎችን በሲለብል ወይም ደግሞ በድምጽ ለመከፋፈል መሞከር ይሆናል ማለት ነው። የትኛውም ሲለብል ላይ ቫውል ሳውንድ ግዴታ እንጠብቃለን ወይም ደግሞ ቫውል ሌተር ግዴታ እንጠብቃለን። ኮንሶናንት ሌተር የማይኖርበት ሲለብል ሊኖር ይችላል። ነገር ግን ቫውል ሌተር የማይኖርበት ሲለብል አንጠብቅም። ምክንያቱም የተለወጠ ድምጽ ስለምንፈልግ ማለት ነው። የትኛውም ሲለብል ላይ ስንሄድ ዳያግራፍ ምንላቸው ወይም ደግሞ ቫውል ቲሞች ምንላቸው አንድ ላይ ሲመጡ በፍጹም እነሱን መከፋፈል አይጠበቅብንም ወይም መከፋፈል የለብንም። ኤሌፋንት የሚለው ቃል ላይ ፒኤችን ነጥለን ፔንና ኤችን ለብቻ ማድረግ አንችልም ማለት ነው። ስለዚህ ካገኘናቸው አንድ ላይ ድምጻቸው እንደ አንድ ስለሆነ መወሰድ ያለበት ቫውል ቲም እና ዳያግራፍን አንለያይም። ነገር ግን በዚህ ጊዜ እስኪ ደግሞ ይችን ቃል እንመልከታት። difficult ይችን ቃል ግን አሁን ደብል ኤፍ አግኝተናል። ደብል ኤፍ የሚጠቁመን ምንድን ነው? ከሷ በፊት ያለችው አይ ስፔሊንግ በሾርት ቫውል ሳውንድ ኢ ሆና መጠራት እንዳለበት ይነግረናል። ስለዚህ difficult ስንል ኤፍ ስፔሊንግ ምንም ቦታ ላይ ደብል ሌተር ካገኛችሁ በሲለብል ጊዜ መሀላቸው ላይ መቁረጥ ይኖርብናል ማለት ነው። ስለዚህ አንደኛዋ ኤፍ ወደዚህኛው ትመጣለች፣ ሌላኛዋ ኤፍ ደግሞ ወደዚህኛው ትሄዳለች። ስለዚህ difficult ስንል ዲፍ ለብቻ ትሆናለች፣ ከዛ ፊ ለብቻ ትሆናለች፣ ከልት ለብቻ ይሆናል ማለት ነው። ምንም እንኳን ረጅም የሚመስል ቃል ቢሆንም ነገር ግን በሲለብል ወይም ደግሞ ኮንሶናንት እና ቫውል ተጣምረው የሚፈጥሩትን ድምጽ መለየትና ማውጣት ከቻለን ከዛ በኋላ ማንበብ ወይም ደግሞ ኢቭን ለመጻፍ መሞከር በጣም ቀላል ይሆናል ማለት ነው። በሁለተኛ ደረጃ የምናገኘው ደግሞ ሜተድ ምን ይሆናል? ፕሪፊክስ እና ሰፊክስ ማወቅ። ይሄ በጣም መሰረታዊ የሚሆን ማንበብና መጻፍ ላይ እጅግ በጣም የሚያግዝ ህግ ነው። አንድ ቃል የትኛው ነው ፕሪፊክስ የትኛው ነው ሰፊክስ የሚለውን መለየት ከቻለን እዛ ውስጥ 3 ነገሮችን እንለያለን ማለት ነው። ፕሪፊክስን መለየት እንችላለን፣ ሜን ወርዱን መለየት እንችላለን፣ ወይም ደግሞ ሩት ወርድ የምንለውን መለየት እንችላለን። ከዛ ሰፊክሱን መለየት እንችላለን። ሰፊክሶች እና ፕሪፊክሶች ራሳቸውን የቻለ ድምጽ እና ስፔሊንግ ስላላቸው እነሱን ለይተን ማወቅ ከቻለን እና ስፔሊንጋቸውን በደንብ ለይተን መጻፍ ከቻለን ሩት ወርዱ ብቻ ነው ከዛ በኋላ የሚያሳስበን ማለት ነው። ለምሳሌ እስኪ ይሄን ቃል እንመልከት። አንሃፒ በሚለው ቃል ውስጥ እዚሁ ላይ ምን ማግኘት እንችላለን? አን የምትል ፕሪፊክስ ማግኘት እንችላለን። ስለዚህ ለመጻፍ ስንፈልግ አንሃፒ የትኛውን የፕሪፊክስ ስፔሊንግ መጻፍ እንዳለብን ግልጽ ከሆነልን ወይም ፕሪፊክስ እና ሰፊክስን ለይተን ማወቅ የምንችል ከሆነ አን ለሚለው ፕሪፊክስ መጠቀም ያለብን ዩኤን እንደሆነ እንረዳለን ማለት ነው። ስለዚህ ስንጀምር በዩኤን እንጀምራለን እንጂ በኤኤን አንጀምርም ማለት ነው። እዚህ ላይ ምን አውቃችኋል ማለት ነው? ዩኤን ብላችሁ ከጀመራችሁ ፕሪፊክስ ምን እንደሆነ ለይታችኋል ማለት ነው። ከዛ በኋላ መጻፍ የሚጠበቅባችሁ ሃፒ የሚለውን ቃል ይሆናል ማለት ነው። ሃፒ ሩት ወርዱ ስለሚሆን እነዚህን ፕሪፊክስ እና ሰፊክሶች ለይተን ካወቅን ሩት ወርዱን ብቻ ስፔሊንግ ማወቅ ነው የሚጠበቅብን ማለት ነው። ሌላው ኮመን ስለሚሆን የትኛውን ቦታ ላይ ለምሳሌ ጀነረስ የሚለው ቃል ላይ ስትሄዱ፣ ኮንቲኒዩስ የሚለው ቃል ላይ ስትሄዱ፣ ጎርጀስ የሚለው ቃል ላይ ስትሄዱ እነዚህ ቃሎች ሁሉ ላይ የምንሰማው ኤስ የሚል ድምፅ ተመሳሳይ የሆነ ኦዩኤስ አይነት ሰፊክስ ስለሚከተል አንዱን ሰፊክስ ስፔሊንግ ካወቃችሁ የሁሉንም ሚስጥር ትፈታላችሁ ማለት ነው። ፕሪ ብለው የሚጀምሩ ቃሎችን አንዱን በፒአርኤ እንደሚመጣ ካወቃችሁ ፕሪፊክስ ከሆነ የምንጠቀመው የትኛውን ቦታ ላይ ፕሪ ለሚለው ፕሪፊክስ መጠቀም ትችላላችሁ ማለት ነው። ራሱ ፕሪፊክስ የሚለው ቃል እንኳን ፕሪ የሚለውን የራሱን ፕሪፊክስ ይጠቀማል። ስለዚህ ፕሪማቹር ማለት ብትፈልጉ፣ ፕሪካውሽስ የሚለውን ቃል መጻፍ ብትፈልጉ፣ ወይም ደግሞ ፕሪቪው፣ እነዚህ ቃሎች በሙሉ በምን የምንጠቀማቸው ናቸው? ፕሪ በሚል መነሻ ቅጥያ ወይም ደግሞ ፕሪፊክስ የምንጠቀማቸው ናቸው ማለት ነው። ፕሪፊክስ እና ሰፊክስ በተለይ ረጃጅም ቃሎች ላይ በጣም በመሰረታዊነት ሊታወቁ የሚገባቸው ድምጾች ናቸው። መጨረሻ ላይ ብል፣ ሽን፣ ዥን፣ ኤስ ቅድም እንዳየነው አይነት ማለት ነው። ፉል፣ ነስ፣ ለስ እነዚህ ሁሉ በደንብ መታወቅ ያለባቸውና
በብዛት የምናገኛቸው ቃሎች ላይ የምናገኛቸው መድረሻ ቅጥያዎች ወይም ደግሞ ተመሳሳይ የሆኑ ድምፆች ይሆናሉ ማለት ነው። አንዷን አወቃችሁ ማለት የብዙዎቹን ማወቅ ትችላላችሁ፣ እስከ ስፔሊንግ እስከ ሳውንዱ ድረስ ማለት ነው። ረጅም ቃሎች ለመጻፍ ፈልጋችሁ ሰፊክስ እና ፕሪፊክስን አለማወቅ በጣም አስቸጋሪ ያደርግባችኋል። ስለዚህ ሁለተኛው መሰረታዊ ቁልፍ ረጅም የሆኑ ቃሎችን ለመጻፍ እና ለማንበብ ምኖችን መለየት ይሆናል ማለት ነው። ፕሪፊክስ እና ሰፊክሶችን መለየት ይሆናል ማለት ነው። በሶስተኛ ደረጃ የምናገኘው ደግሞ ተመሳሳይ ወይም ኮመን የሆኑ የምንጠቀማቸውን፣ በተለይ ይሄ የሚያገለግለን ለምንድን ነው? ኮምፓውንድ የሆኑ ወርዶችን መመስረት ስንፈልግ መነሻቸው ተመሳሳይ የሚሆኑ ቃሎችን በደንብ መለየት። ለምሳሌ ፕሌይ የምትለዋን ቃል ብንወስድ ፕሌይ ከምትለዋ ቃል ብዙ ሌሎች ኮምፓውንድ ወርዶችን መመስረት ይቻላል። ለምሳሌ ፕሌይግራውንድ፣ ፕሌይስቴሽን፣ ፕሌይዴት፣ እነዚህ ሁሉ ከዚች ፕሌይ ከሚለው ቃል የምንወስዳቸው ናቸው። ፉት ብንል ፉትቦል፣ ፉትኖት፣ ሰን፣ ሰንሴት፣ ሰንራይዝ፣ ሰንበርን፣ ሰንስክሪን። ስለዚህ እነዚህ ያው በጣም ልናውቃቸው የምንችላቸው ሊደጋገሙ የሚችሉ መነሻ የሆኑ ቃሎች ይሆናሉ። እነሱን በማጣመር ግን ሌሎችን ደግሞ ኮምፓውንድ የሆኑ ቃሎችን እንድንመሰረት ያደርጉናል ማለት ነው። ስለዚህ ኮመን ናቸው ብለን የምናውቃቸውን ቃሎች እና ከእነሱ ጋር ሊጣመሩ የሚችሉ ቃሎችን ማወቅ እና ለመጻፍ መሞከር፣ ለመለማመድ መሞከር ረጃጅም ቃሎችን እንድናውቅ ያደርገናል ማለት ነው። ፕሌይ ትንሽ ቃል ነው፣ ግራውንድ ትንሽ ቃል ነው፣ ፕሌይግራውንድ ግን ረጅም ቃል ይሆናል። ስለዚህ እነዚህን ለብቻ ለይቶ ማወቅ ሲጣመሩ ረጅም ቢሆኑ እንኳን ለማንበብ እና ለመጻፍ እንዳይከብደን ያደርጋሉ ማለት ነው። በአራተኛ ደረጃ የምናገኘው ምንድን ነው? ፍጥነት ውድድር ላይ አይደለም ያለ ነው። በመጀመሪያ አእምሯችን እና ምላሳችንን ለማስለመድ ከዛ ደግሞ ለመጻፍ ከሆነ እጃችንን ለማስለመድ ቀስ ብለን እያንዳንዱን ቃል ማወቅ ይጠበቅብናል እንጂ ገና ከመጀመሪያው ሁሉንም አጥንቶ እንደጨረሰ ለመቸኮል እና በፍጥነት ለማወቅ በፍጥነት ለመጻፍ ወይም ለመናገር መሞከር እንደውም መሄድ ካለብን ፍጥነት ወደኋላ እንድንመለስ ያደርገናል። ስለዚህ አእምሯችሁ ላይ ምን ሊሆን ይችላል የሚለውን ሳይሆን እያያችሁ ስፔሊንግ በስፔሊንግ ወይም ደግሞ ድምፅ በድምፅ እየተከተላችሁ ለማንበብ መሞከር ይኖርባችኋል። ለምሳሌ እስኪችን ቃል እንመልከታት። ኢንተረስቲንግ፣ ኢንተረስቲንግ። እዚህ ቃል ላይ ብዙ የምናገኛቸው ቫውል ድምፆች አሉ ወይም ደግሞ ኮንሶናንት ሌተሮችም አሉ። እነሱ ሲደባለቁ እና አንድ ላይ ሲሆኑ ወይ የኮንሶናንት ሌተሮችን ድምፅ ይቀይራሉ፣ ካልሆነም አንዳንድ ጊዜ ቫውል ሌተሮቹ የራሳቸውን ድምፅ ብቻቸውን ይዘው ልናገኛቸው እንችላለን። በዚህ ቃል ላይ ግን የምናገኛቸው የተለወጡ የኮንሶናንት ሳውንዶች አሉ። ከተለወጡ ደግሞ በሲለብል መካተታቸው አይቀርም ማለት ነው። ስለዚህ የመጀመሪያዋን ድምፅ እንያት። ኢን፣ ተር፣ እስት፣ ኢንግ። እዚህ ላይ እንግዲህ ብዙ የምናገኛቸው ምኖች አሉ፣ ቫውል ድምፅ የለወጧቸው ኮንሶናንት የሆኑ ሌተሮች አሉ ማለት ነው። ስለዚህ እንደዚህ ቀስ ብሎ ለማንበብ መሞከር ነው እንጂ በአንድ ጊዜ ረጃጅም ቃሎችን በፍጥነት ለማንበብ መሞከር በጣም ብዙ ቦታዎች ላይ ስህተት እንድንሰራ ያደርገናል ማለት ነው። እሺ ቀጣዩን ቃል ደግሞ እንመልከታት። ወርድ ሳልቬሽን። ወርድ ሳልቬሽን ሁለት ጊዜ ኤ ስፔሊንግን እናገኛለን። የመጀመሪያዋ ላይ አ አይነት ድምፅ አለው። መጨረሻ አካባቢ የምናገኛት ኤ ግን የኤ ድምፅ አላት። ስለዚህ ይህንን ቃል በሲለብል ስንተነትነው ወይም ቀስ ብለን ስናነበው የምናገኘው እንዴት ይሆናል? ሳልቬሽን። ስለዚህ 3 ሲለብል አለው ማለት ነው። ወይም ቀስ ብለን ስናነብ ይህንን ድምፅ እናገኝለታለን። እዚህ ጋር ሳል ስንል ኤ በሁለት ኮንሶናንት ሌተሮች መሀል ነው ያለችው። ስለዚህ የሾርት ቫውል ሳውንዷን አ የሚለውን እንድጠብቅ ይጠበቃል። ከዛ ቀጥሎ ያለው ቬ የሚለው ድምፅ ላይ ግን ቪ እና ኤ ስፔሊንግ ነው የምናገኘው። ከዛ በኋላ ቀጣዩ ሲለብል ስለሆነ የሚመጣው ኤ የሲለብል መዝጊያ ከሆነች ወይም ደግሞ ኦፕን ከሆነች እና በደንብ ጠብቃ መነበብ ካለባት የራሷን ሎንግ ቫውል ሳውንድ ጠብቃለች ማለት ነው። ሶ ቫ ሳይሆን ቬ ይሆናል ማለት ነው ድምጿ። ሳልቬሽን መጨረሻ ላይ የምናገኘው TION ምንጊዜም ቢሆን አንድ ሲለብል ሆኖ ሽን የሚለውን ድምፅ ይሰጠናል ማለት ነው። ስለዚህ ስናነበው ሳልቬሽን ይሆናል ማለት ነው። እንደዚህ አድርገን ረጃጅም ቃሎችን ማንበብ እንችላለን። እነዚህን 4 ሜተዶች ከተጠቀማችሁና ምንም ቢሆን ደግሞ ልምዳችሁ ከተጨመረበት ወይም ደግሞ በደንብ ደጋግማችሁ የምታነቡ ከሆነ ደጋግማችሁ የምትጽፉና ራሳችሁን የምታስለምዱ ከሆነ እነዚህን ረጅም የሆኑ ቃሎች የማታነቡበት ምንም ምክንያት አይኖርም ማለት ነው። በተጨማሪ ግን አሁንም ራሳችሁን ኢምፕሩቭ ለማድረግ መማር በደንብ ይጠበቅብኛል፣ እፈልጋለሁ፣ በጣም ያስፈልገኛል የምትሉ ከሆነ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። እዚህ ቻናል ላይም ደግሞ በተለይ ማንበብና መጻፍ ላይ የሚያግዙ ብዙ ቪዲዮዎች ስለሚለቀቁ ሰብስክራይብ ማድረግ ትችላላችሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር ማድረጋቸውንም እንዳትረሱ። በሚቀጥለው በሌላ ትምህርት እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ